ሰላም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሄር ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ በያላችሁበት። በጣም ተጠፋፋን። ሰሞኑን ትንሽ ጠፋ ብያለሁ። የጠፋ ሰው አፈልጉም፣ እናንተ ትገርማላችሁ። ዛሬ ይዤላችሁ የመጣሁት ሐረግ ክፍል 76 ነው ማለት ነው ውዶችዬ። እንዴት ናችሁልኝ? በተረፈ ሰላማችሁ ይብዛ። ላይክ እና ሼር ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንግዲህ ዛሬ ይዤላችሁ የመጣሁት ሐረግን ነው ማለት ነው። ሐረግ ተወዳጅ ድራማ የተናፈቀ በጉጉት የሚጠበቅ በብዙዎች ዘንድ ተወዳጅነትን ያተረፈ ልዩ ሆኖ ይገኛል ማለት ነው። አሁን ላይ አዳዲስ ነገሮች እየተፈጠሩ ይገኛሉ። ባለፈው እንዳያችሁት የኢፍራታና የፌት ሰርግ ተቆመ ጀምሮ ታሪኮቹ ትንሽ እየተቀያየረ የመጣ ነው። እንግዲህ ሁላችንም እንደምናውቀው ቤዛ እንዴት ተቀየረች እና ጥሩ ሰው እንደሆነች ነው የምናውቀው። ዋላኪን ተላይ ጥሩ ሰው እየመሰለች ከውስጧ ሌላ ተንኮል እየሰራች ነው ወይስ እውነት ተቀይራለች የሚለውን የሚያጠራጥር ነገር ተፈጥሯል ማለት ነው። እሱም ምንድን ነው? ያፌት በጩቤ ተወግቷል አሁን ላይ ማለት ነው። እንግዲህ ያፌት ወጥቶ ባመሸበት ሰዓት እንዲሁም በጩቤ በተወጋበት ሰዓት ናታንም በዛው ሰዓት በቤት የለም ነበር እና ያው ያፌትን የመታው ማን ነው የሚለው ለብዙዎች ጥያቄ እየፈጠረ እንዲሁም ደግሞ ሆን ተብሎ የተጠነሰሰ ሴራ ሊሆን ይችላል እያሉ ጥርጥር ላይ ናቸው ማለት ነው። ምክንያቱም አሁን ላይ ያፌት ምንም መጥፎ ነገር እየሰራ አይደለም፣ ጥሩ ሰው እየሆነ ነው። ምክንያቱም በጥሩነት በየዋህነት ወይም በጥሩ ስነ ምግባር ኤፍራታንን በፍቅር ለማንበርከክ ስላሰበ አሁን ቀጥታ ምንድን ነው የሚያደርገው? ናታንን መጥፎ እንደሆነ ምን ያህል ተንኮል እንዲያደረገበት አስመስክሮ ከኤፍራታ ዘንድ ተወዳጅነትን ለማትረፍ የሚያደርግ ጥረት ይመስላል ማለት ነው። እና እንግዲህ ያፌትን የመታው ማን ነው የሚለው ሌላ ጥያቄ ይፈጥራል። እንግዲህ ማን ይሆን ይህን ተንኮል የጠነሰሰው? ቤዛ ናት ወይስ ያፌት ለራሱ ወይስ ናታን ይሄን ያደርጋል ብላችሁ እናንተ ታስባላችሁ? ብቻ በአንድ ምሽት በኩል ሰዓት ላይ በውጭ መሆናቸውና ሁለታቸውም ማምሸታቸው እያጠራጠረ ነበር ለቤተሰቦቻቸው ማለት ነው። እንግዲህ ናታን ይህን ያህል ጭካኔ ያለው አይመስልም። ወላኪን እነሱ በመጥፎ እንዲጠረጥሩት የተደረገ ሴራ ይመስላል እና ያው ከባድ ነው። እንግዲህ በስተመጨረሻም ያፌት ይሞታል ወላ ይነሳል። ከዚህ ሁሉ ታሪክ አልፎ እንደገና ለበቀል ይነሳል ማለት ነው። አይታወቅም እንግዲህ ምን እንደሚፈጠር። በጣም አሻሚ የሆነ ነገር እየተፈጠረ ይገኛል እና ወዶቼ የዛሬው ለየት የሚያደርገው ነገር ሁላቸውም በቀጥታ ማድረግ አልችል ሲሉ በተዘዋዋሪ በተንኮል ቀስ በቀስ ያልመሰለ ነገር እየመሰለ አስመስለው ነገሮችን ናታን ላይ ለማድረግ እየተጠነሰሰ ያለ ከባድ ምስጢር አለ፣ ይፋ ያልወጣ ሁሉም ነገር ዛሬ ላይ ትንሽ እየከበደ ይመጣ ይመስለኛል። እውነት የሁሉ ታሪክ ማን ነው መጨረሻ ላይ የሚያሸንፈው የሚለው አወዛጋቢ ነው። እነ ናታን ፈተናቸው አላለቀም ይመስለኛል። እንዲያውም ፈተናቸው እየጀመረ ይመስላል። ምክንያቱም አሁን ላይ እየተፈጠረ ያለው ነገር በተዘዋዋሪ ቀስ በቀስ ያፌት የሚሰራው ስራ
ከባድ እየሆነ ነው። ተንኮሎቹ አልተቻሉም ማለት ነው። አሁን ላይ ግን እውነት ራሱ ጠንስሶ ራሱ ይመታ አይመስለኝም። ወላኪን ይሄን ነገር ያደረገው ሶስተኛ ወገን ይመስለኛል ስላችሁ በያፌትም ቤተሰብ ሳይሆን በናታን ቤተሰብ ሳይሆን መሀል ላይ ያለ ሰው የጠነሰሰው ሴራ ሁለቶችን አጋጭቶ መሀል ላይ የሚጠቀሙት ነገር ያለ ይመስለኛል። እና እናንተ ማን ይሆን ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። ላይክ ሼር ማድረጋችሁን አትርሱ። በጣም ተጠፋፍተናል። አሁን አዳዲስ ቪዲዮዎችን በተከታታይ መለቅላችሁ ይሆናል። የዛሬው ግን ይህን ያፌት መመታት ወይም በጩቤ መወጋት ከኋላው ማን ይሆን? ተንኮለኛው ማን ይሆን? ለዚህ ምክንያት የሚሆነው የሚለው ጥያቄ ነው። ለሁላችንም መልሱን በሚቀጥለው ክፍል ይፋ ይወጣል ብዬ ተስፋ አደርጋለሁ። እንዳያችሁት እንግዲህ ባለፈው በክፍል 75 ላይ ያፌት ተናዶ ነበር በኤፍራታ ለምን እዛ ቤት ተጀለሽ በማለት በጩኸትና በቅናት በጣም ተናዶ ተናግሯት ነበር እና ያው ቅናቱን ንዴቱን መቆጣጠር ስላቃተው ያም ሆነ ይህም ኤፍራታንን በፍቅር እንጂ በልክና በጉልበት የእሱ ማድረግ እንደማይችል ሲገባው አሁን ላይ እሱን ጥሩ ሰው እንደሆነ እንድታቅና ናታን ምን ያህል ጨካኝ እንደሆነ እንድትረዳ ለተንኮል የተሰራ አንዳንድ ነገር ይኖራል ብዬ አስባለሁ ማለት ነው። እና ወዶች እንግዲህ ነገሮች ሁሉ የሚገርሙ እየሆኑ ነው። እናንተስ መጨረሻው ምን ይሆናል ብላችሁ ታስባላችሁ? እንግዲህ በዚሁ አጋጣሚ ከኔ ጋር አብራችሁ መጎብኘት ትችላላችሁ። ጉዞ ላይ ነኝ። ጉዞዬን ከእናንተ ጋር እንዲሁም ደግሞ ከቆንጆ ድራማ ሐረግን እያወጋን ይህን አየር እየተመለከትን እንግዲህ ጉብኝቱንም በዛው እያካሄድን ተመስጣችሁ ከኔ ጋር እስከ መጨረሻው በማየት በማዳመጥ ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ ሆኖ ሙላችኋለሁኝ። እንግዲህ ሌላ መልላችሁ ፈልጌ ነው። በጣም አዝናለች ፂም ማለት ነው። ነገሩ ግራ ተጋብቷታል እና ውዶች እየሰላማችሁ